እንደዛ ነው መባባሉ ምንም ትርጉም የለውም። ሩታ ያልተረዳሽው ነገር ምን ያቀለሽ? እኔ እኮ አሁን ያንቺን ሐሳብ ለማስቀየር ወይንም ፍላጎትሽን ለማስተው ምናምን እኮ አይደለም አሁን ዛሬ የመጣሁት ማለት ነው። መጀመሪያም ነግሬያቸዋለሁ ልሰናበታት የመጣሁት አውርቼሽም ስለነበር በቀደም ፕሮግራሙ ላይ ማውራት ያለብኝን እና አንቺ ቁጭ ብለን አውርተናል አይደለ? አሁን ለሐሳብ ለማስቀየር አዲስ ነገር መጥቶ ምናምን ሳይሆን ጀስት ፍላጎቱ ካለሽ ነው ያልኩሽ። ከዛ ውጪ ምንም ነገር እንትን ምንሽ ነገር የለም፣ ማስገደድሽም ነገር የለም። ልክ ነሽ። በቃ የራሴን ህይወት እየሞከርኩ ነው አምኛለሁ። ግን ደግሞ አሁንም ቢሆን በሌላ ነገር እንድታሰቢውም አልፈለግም፣ የትኛውም ነገር ማለት ነው። አምሮሽ በምንም ባስበው ባላስበው አንተ ላይ ምንም የሚለውጠው ነገር የለም። ገባ? እኔ አሰብኩት አላሰብኩት አንተ እንደፈለክ መሆን ይችላል። እኔ ባስበውም ባላስበውም አንተ ላይ ምንም ጨምረውም የሚቀንሰው ነገር የለም። ስለዚህ አንተ በሌላ ነገር እንዳታስቡ እያልክ ራስህን ቴንሽን አታድርግ። ህይወትን መኖር ነው ያለብህ። ገባ? በሰዎች ብለህ ሳይሆን ለራስህ ህይወትን መኖር